በዚህ ዘመን ኤቭሪባዲ የግዴታ ማወቅ አለበት ቢባል ማወቅ ያለበት ነገር ቢኖር ኔትወርኪንግ ኮኔክሽን ነው። ኔትወርኪንግ እና ኮኔክሽን በዚህ ዘመን በጣም ትልቅ አስተዋጽኦ ትልቅ ሮል እያደረገ ያለ በሰዎች መካከል ትልቅ ጋፕ እየፈጠረ ያለ ነገር ነው። ኔትወርኪንግ ስለ ይሄ ቴክኖሎጂ ዓለም ላይ ያለ ኔትወርኪንግ አይደለም። በሰዎች መካከል ያለ ኮኔክሽናችን ከሰዎች ጋር ያለንን ግንኙነቶቻችንን በደንብ ከፍ ማድረግ በጣም ራሳችንን ኔትወርክ አድርገን ከሰዎች ጋር መተዋወቅ ምን አይነት ሰዎች የሚለው ነገር ደግሞ ይነሳል። እዚህ ጋር በደንብ ለስራ ለጃብ ኦፖርቹኒቲ አሪፍ ጃብ አክሰሲቢሊቲ ያለበት ቦታ ያሉ ሰዎች ጋር ለምሳሌ አንድ ሰው ሐዋሳ የሚኖር ከሆነ አዲስ አበባ ላይ ጥሩ ጃብ ኦፖርቹኒቲ ሊኖር ጆብ ኦፖርቹኒቲ የሚኖርበት አካባቢ ከሰዎች ጋር በደንብ ኮኔክሽን መፍጠር። ይሄንን ኮኔክሽን ደግሞ ለመፍጠር ጊዜውም በጣም አሪፍ ነው፣ ምቹ ነው። አሁን ዘመን ይሄ ከሶሻል ሚዲያ መምጣት ጋር ተያይዞ በጣም ብዙ እድሎች አሉ። ከሰዎች ጋር ህብረት ኮኔክሽን ኔትወርኪንግ የምንፈጥርበት ዘዴዎች በዚህ ዘመን ላይ አይደለም ሌላ ትላልቅ ስራ ይሄ ተሸካሚነት ራሱ በኔትወርኪንግ ነው። የሆነ በቃ ተሸካሚነት ለመሸከም ራሱ በሆነ ሰው ምናምን አድርጋችሁ እንትን ማለት አለባችሁ። የስራ እድሉ ማወቅ አለባችሁ፣ ማግኘት አለባችሁ። ያለበለዚያ እሱ ራሱ አይገኝም። በዚህ ዘመን የኔትወርኪንግ ሚና ይህ የሚባል አይደለም። አይናው አብዛኞቻችን ኢትዮጵያ ውስጥ በጣም ብዙ እውቀት አለን፣ ስኪል አለን፣ አሪፍ እውቀት አለን፣ አሪፍ ስኪል አለን። በጣም የመስራት ፍላጎት አለን፣ የመስራት ጉጉት አለን። ብዙ ነገር ፐርፎርም ማድረግ እንፈልጋለን፣ ብዙ ነገር መስራት እንፈልጋለን፣ ብዙ ህልም አለን። ነገር ግን የስራ ኦፖርቹኒቲ አናገኝም፣ የስራ እድል አናገኝም። አንፎርቹኔትሊ በቃ እኛ መስራት የምንፈልገውን ነገር አናገኝም። አንዳንድ በቃ ይሄ ለሰርቫይቫል ሲባል ብቻ ለመኖር ብቻ ሲባል በቃ ከኛ ጋር ማች የማያደርግ ከሙያችን ከልምዳችን እኛ ካለን ኤነርጂ ጋር የማይገናኘው ስራ ለመስራት እንገደዳለን። በዛ ውስጥ እያለን እድሜያችንም ይሄዳል፣ እድሜያችንም ትቶ ርቆ ይሄዳል። እንደዚህ አይነት ነገሮችን ለማስቀረት የግዴታ እኛ ኔትወርኪንጋችንን በደንብ ማስፋፋት አለብን። ከሰዎች ጋር በጣም ኮኔክሽን መፍጠር አለብን። ምን አይነት ሰዎች ጋር? ጥሩ ቦታ ላይ ካሉ ሰዎች ጋር፣ ጥሩ የስራ እድል መፍጠር ከሚችሉ ሰዎች ጋር፣ ጥሩ የስራ እድል ያለበትን ከሚያውቁ ሰዎች ጋር፣ ኢንፎርሜሽን ከሚቀባበሉ ሰዎች ጋር ከእንደዛ አይነት ሰዎች ጋር ኔትወርኪንግ በደንብ መፍጠር አለብን። ቢኮዝ እኛ ጋር ያለውን ኤነርጂ ለሰዎች እንድናሳይ እኛ ጋር ያለውን ኤነርጂ እኛ አውጥተን ካላሳየን እኛ አውጥተን እንዲነን ብለን ካላል ሰዎች እንዲህ መንፈስ አይደሉም። ሰዎች ዳያናት ጎስት በቃ ከሩቅ ምናምን አይቶን ይሄ ሰው እኮ በጣም ጎበዝ ነው፣ ይሄ በጣም ጂነስ ነው ሊሆን አይችሉም በጣም። ስለዚህ እንደዚህ አይነት ጋፖችን ፊል ለማድረግ የግዴታ እኛ ኔትወርኪንግ በደንብ ማስፋፋት አለብን። ኔትወርኪንጋችንን በሰው መካከል በደንብ ክሬት ማድረግ አለብን። ኔትወርኪንጋችንን በጣም ካስፋፋን የተለያየ ስራ ኦፖርቹኒቲ ሲኖር ከአንዱ ቦታ ወደ ሌላ ቦታ ሽፍት ለማድረግ አንቸገርም። ቢኮዝ አለ እኛ ጋር ጥሩ ኔትወርኪንግ አለ እኛ ጋር ጥሩ ኮኔክሽን። እንደዛ አይነት ነገር እንዲኖራችሁ የግዴታ ኮኔክሽን ላይ መስራት አለባችሁ። የግዴታ ኔትወርኪንግ የሚባለው ኮንሰፕት ላይ መስራት አለባችሁ። ያንን ስታደርጉ ከእናንተ ጋር ማች የሚያደርጉ ከኤነርጂያችሁ ጋር ማች ከሚያደርጉ ወደ ህልማችሁ የሚያደርሳችሁ እንደዛ ያንን መንገድ ታገኛላችሁ። እናንተ ውስጥ ያለውን ስኪል እናንተ ውስጥ ያለውን ኢነርጂ አውጥታችሁ መስራት ወደምትችሉበት ትሄዳላችሁ፣ ትገባላችሁ። ስለዚህ በተቻለ መጠን ኔትወርኪንጋችሁን በደንብ ማስፋፋት አለባችሁ። ኔትወርኪንጋችንን በደንብ አድርገን ማስፋፋት አለብን። እንደዛ ስናደርግ ክፍለ ሀገር ያለን ከአዲስ አበባ ያለን ከክፍለ ሀገር ሰው ጋር በደንብ እንደዛ አይነት ኮኔክሽን በመፍጠር ጥሩ የጃብ ኦፖርቹኒቲ ክሬት ማድረግ አለብን። ጥሩ የጃብ ኦፖርቹኒቲ እድል ማግኘት መቻል አለብን። ቢኮዝ በጣም ለፍተናል። አንዳንዶቻችን በጣም ለፍተናል። ጥሩ ስኪል አለ፣ እውነት የሚያስገርም አለ አይደል? በቃ ያለ ብዙ ነገር ክሬት ማድረግ የሚችል ብዙ ለውጦችን ማምጣት የሚችል አይደለም አንድ ሰው ራሱ ሀገርን መለወጥ የሚችል ስኪል አለን። አንዳንዶቻችን ተስጦም አለን። አንዳንዶቻችን ግን በቃ ከኛ ጋር ማች የሚያደርገው ነገር ከኛ ጋር ፊት የሚያደርገው ነገር ካለማግኘታችን እውቀታችን ባዶ ቦታ ይባክናል። ስለዚህ እንደዛ አይነት ነገር እንዳይፈጠር የግዴታ እኛ ኢትዮጵያ ውስጥ ብቻ አይደለም ከውጭ ሀገር ካሉ ሰዎች ጋርም ኮኔክሽናችሁን በደንብ አስፋፉ። በደንብ ራሳችሁን አስፋፉ። ኔትወርኪንጋችሁን በደንብ አስፋፉ። ያንን ነገር ስታደርጉ ሞር እናንተን የሚፈልጉ ሰዎች ወደ እናንተ ይመጣሉ። የእናንተን ስኪል የሚፈልጉ ሰዎች ወደ እናንተ ይመጣሉ። ራሳችሁን ሞር አድቨርታይዝ አድርጉ።
ራሳችሁን ሞር አሳዩ። በሶሻል ሚዲያ ራሳችሁን አሳዩ። በሊንክዲን ክሬት አድርጋችሁ በሊንክዲን ላይ ራሳችሁን ፕሮፋይላችሁን ሲቪያችሁን ቢልድ አድርጉ። በቲክታክ ላይ መስራት የምትፈልጉትን ነገር አውሩ፣ ሼር አድርጉ። በፌስቡክ ላይ ሼር አድርጉ። በኢንስታግራም ላይ ሼር አድርጉ። መስራት የምትፈልጉትን ነገር መስራት የምትችሉትን ነገር ምን እንደሰራችሁ፣ ምን አይነት ሙያ እንዳላችሁ፣ ምን አይነት ልምድ እንዳላችሁ ምናምን ይሄ ያለ ሰልፍ ብራንዲንግ የሚባለው ነገር ይሄ ጉድዊል የሚባለው ነገር ጥሩ ስም ገንቡ። ያንን ጥሩ ስም ስገነቡ በጣም ብዙ ሰዎች ወደ እናንተ ይመጣሉ። ብዙ ኢንቨስተሮች ወደ እናንተ ይመጣሉ። ብዙ ፕሮጀክት መስራት የሚፈልጉ ሰዎች ወደ እናንተ ይመጣሉ። ቅድም እንዳልኳችሁ ነው። ሰዎች ጎስት አይደሉም፣ መንፈስ አይደሉም። ከሩቅ አይቶን ምናምን በቃ ኤነርጂዎቻችንን ሊያውቁ አይችሉም፣ ኢልሞቻችንን ሊያውቁ አይችሉም። በቃ ሶ ጄጅ የሚያደርግብን ከውጭ የለበስነው የቆዳ ከሌራችንን ምናምን የፀጉር ስታይሎቻችንን ቫይባችንን ምናምን ከሩቅ አይቶ ነው እንደዛ ነው ጄጅ የሚያደርጉት። ሶ የኛን የውስጥ ኤነርጂዎቻችንን ስለማያውቁ እኛ ደግሞ በቻለን አቅም የራሳችንን ብራንድ ሞር ክሬት በማድረግ ሶሻል ሚዲያ ላይ ክሬት በማድረግ ይሄ ነው በቃ አሁን በዚህ ዘመን ኔትወርኪንጋችሁንም በደንብ እንድታስፋፉ የሚያደርገው ሶሻል ሚዲያ ነው። በቃ የምትችሉትን ነገር ምንድነው መስራት የምትችለው? ቪዲዮ ኤዲቲንግ ነው፣ ቪዲዮ ፕሮዳክሽን ነው፣ ካሜራ ነው፣ ዶክተር ነኝ፣ ነርስ ነኝ፣ ሎየር ነኝ፣ ምንድነው የምትሰራው? ምን መስራት ትችላለህ? ምን አይነት ስራዎችን ከዚህ በፊት ሰርተሃል ወይስ አዲስ ነኝ መስራት ትፈልጋለህ? ምንድነው ማድረግ የምትፈልገው? እነዚህ ነገሮችን ሞር ሶሻል ሚዲያ እየመጣችሁ ራሳችሁን ስታስተዋውቁ በጣም ሰዎች ፕሮፋይላችሁን ገብቶ በጣም ሪቪው ያደርጋሉ። ከዛ ከእናንተ ጋር ኮላብሬት አድርጎ ለመስራት ይፈልጋሉ። ፕሮጀክቶችን ከእናንተ ጋር መጀመር ይፈልጋሉ። እንደዚህ አይነት ነገር እንዲፈጠር በቻላችሁ አቅም ከሰዎች ጋር ኮኔክሽን መፍጠር አለባችሁ። በሰዎች መካከል ኔትወርኪንግ መፍጠር አለባችሁ። ጥሩ ጀማዎችን መቀላቀል አለባችሁ። ጥሩ ቫሉ ካላቸው ሰዎች ጋር መዋል አለባችሁ። ጥሩ ከሚሸቱ ሰዎች ጋር መዋል አለባችሁ። ቢኮዝ ከ5 ሚሊዮነር ጋር የዋለ ሰው ከ3 ዓመት በኋላ 6ኛ ሚሊዮነር የሚሆነው እሱ ራሱ ነው የሚባል አባባል አለና በቃ ጥሩ ከሚሸቱ ሰዎች ጋር ከዋላችሁ እናንተም ጥሩ ማዛ ይኖራችኋል። ጥሩ ቢልድ የማድረግ ነገር ይኖራችኋል። ሰልፍ ብራንዲንግ ላይ በደንብ ስሩ። ጉድዊል የሚለው ነገር ላይ በደንብ ስሩ። ራሳችሁን በደንብ አስተዋውቁ። ሊንክዲን ላይ ገብታችሁ በደንብ ፕሮፋይላችሁን ቢልድ አድርጉ። ፒክቸራችሁን አስቀምጡ። መስራት የምትችሉ ነገር የተማራችሁትን ነገር እዛ አስቀምጡ። ስኪሎቻችሁን አስቀምጡ። ከዛ ባለፈ ደግሞ ከቻላችሁ ደግሞ አዲሽናል ስኪል ለመማር መሞከር፣ አዲሽናል ስኪሎችን መፈለግ መማር። ተርፍ ጊዜ ስታገኙ በቃ ይሄ ዲስ ኢናፍ ብላችሁ ማቆም የለባችሁ። ዛሬም ነገም አዲስ ነገር ዲግ አውት ማድረግ አለባችሁ። በቀን በስራ ደክማችሁ ስትመጡ ማታ የሆነ ታይም ብሬክ አድርጋችሁ ተኩል ደቂቃ ሊሆን ይችላል፣ 1 ሰዓት ሊሆን ይችላል። የሆነ አዲሽናል ነገር ደግሞ ለመስራት ሞክሩ። በእናንተ አሁን እየሰራችሁ ባላችሁበት ነገር ጥሩ ሰዎችን ለማየት ሞክሩ። እዛ ጋር ማነው ጥሩ፣ እዛ ላይ ማነው ጥሩ የተከፈለ ያለው ማነው፣ ጥሩ ነገር በጥሩ ነገር የሚታወቀው ማነው የሚለው ነገር ከነዛ ሰዎች ደግሞ እናንተ የሆነ ነገር ኮፒ አድርጋችሁ በላይፋችሁ ላይ አፕላይ ማድረግ፣ በላይፋችሁ ላይ ያንን ነገር እናንተ ማድረግ፣ ያንን ነገር እናንተ መስራት። ያንን ነገር ስታደርጉ ተረስትኒ ጥሩ ኢንቨስተሮች፣ ጥሩ ፕሮጀክተሮች፣ ጥሩ በልፋታችሁ ልክ በትግላችሁ ልክ በእናንተ ልክ የሚከፍሉ ሰዎች ወደ እናንተ ይመጣሉ። ወዳላቸው ሰዎች ጋር ተጠግታችሁ የራሳችሁን ቫልዩአችሁን ከፍ አድርጉ። እንደዛ ስትሆኑ ጥሩ ነገር ታገኛላችሁ፣ ጥሩ ተከፋይ ትሆናላችሁ። እንግዲህ ይህንን ቻናልን ሳብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱ በአክብሮት